ሰላም እንዴት ናችሁ? ውድ የኪንግስ ሙቪ ኢትዮጵያ ቤተሰቦች ሰላም ናችሁ ወይ? እንዴት ናችሁ? ዛሬው ቪዲዮ ከህንድ አክተሮች መካከል አንዱና ዋነኛ የሆነው የምርጥ ፊልሞች ባለቤት ናቪል ኩማር ወይም ያሽ እንደ አውሮፓውያን አቆጣጠር 1985 ተወለደ። ይህ አክተር ከኬኤልጂ ኮሌጅ ትምህርቱን ካጠናቀቀ በኋላ ሙሉ ለሙሉ በሚባል ደረጃ የፊልም ኢንዱስትሪውን የተቀላቀለ ሲሆን ለመጀመሪያ ጊዜ ላይ በቤስት ሰፖርቲንግ አክተር 2007 ላይ ጃምባዳ ሁጉዲ የተሰኘ ፊልም ላይ ተሳትፎ አዋርድ ያገኘ ሲሆን ይህ ሽልማትም ለሱ ትልቅ መነሳሳትንና ትልቅ ሚና እንዳለው ያሽ ይናገራል። ከዛ በመቀጠል በመሪ ተዋናይነት ላይ ሮኪ የተሰኘ ፊልሙን 2008 ላይ ይዞ ብቅ ያለ ሲሆን በዚህ ግን በፊልም ፈቺዎችና በቦክስ ኦፊስ ገምጋሚዎች ፍሎፕ ተደርጎበት ብዙም ተቀባይነትን አላገኘም ነበር። ከዛ ቀጠለና 2013 ላይ ኮሜዲ እና ሮማንቲክ የተቀየጠ ፊልም ዶግሊ የተሰኘ የኮሌጅ ፊልም ይዞ ብቅ አለ። በዚህም ብዙም ተቀባይነት ሳያገኝ ቀረ። ከዛ በመቀጠል 2014 ላይ ጋጃክሳሳሪ የተሰኘ ፊልሙ ይዞ ብቅ ብሎ ትንሽ ትኩረትን ሊስብ ችሏል። ግን በጣም ምርጥ ፊልሞች እንዳሉት ይታወቃል። በእነሱ ዘንድ ብዙም ተቀባይነት ባይኖራቸውም የሚሰራቸው ፊልሞች አብዛኞቹ በጣም ምርጥ ናቸው። 2015 ላይ ማስተርፒስ የተሰኘ ፊልም ይዞ ብቅ ብሏል። ቀጠለና ስትሬት ፎርዋርድ የሚል ደግሞ 2016 ላይ ይዞ መጣ። የሽን ግን በሁለት ፊልሞች ብቻ ዓለም አቀፍ ታዋቂ ሊያደርጉ የሚችሉ ሁለት ፊልሞችን ሊሰራ ችሏል። እነዛም ፊልሞቹ KGF ቻፕተር 1 እና ቻፕተር 2 ናቸው። እነኚህ ፊልሞች አክሽን ጨረሱ ፊልሞች ሲሆኑ ለየት ያለ ካራክተር ተላብሶ በመምጣቱ ያሽን እጅግ ታዋቂና ዝነኛ ሊያደርጉት ችለዋል። እነኚህ ፊልሞች ከሀገር ውስጥና ከሀገር ውጪ ከፍተኛ የሆነ እውቅናን እንዲሁም የፊልም ፌር ሽልማቶችን እንዲያገኝ አድርገውታል። ያሽ ቻፕተር 1 እና KGF ቻፕተር 1 እና ቻፕተር 2 ከሰራ በኋላ በሀገር ውስጥ ከፍተኛ ተጽዕኖ ፈጣሪ ሊሆን ችሏል። ቶክሲክ የተሰኘ ፊልሙን ደግሞ አሁን በቅርቡ ለእይታ እንደሚበቃ ሰምተናል። ይህ ፊልም ሲወጣ ሁላችሁም ታዩት ይገባል። ለዚህ ቻናል አዲስ ሆናችሁ ደግሞ ላይክ፣ ሼር በማድረግ ሰፖርት አድርጉን። ስለ ያሽ ከብዙ በጥቂቱ ነግራቸዋል። ከራዲካ ፓንዲት ጋር ደግሞ የሁለት ልጆች ባለቤት ሲሆን ያሾ ማርጋ ፋውንዴሽን የበጎ አድራጎት ስራን እየሰራ ይገኛል። ያሽ KGF ቻፕተር 3 ደግሞ በቀጣይ እንደሚወጣ ሙሉ እምነት አለን። ላይክ፣ ሼር፣ ሰብስክራይብ በድጋሚ አድርጉ። መልካም ጊዜ